ሰላም ጤና ይስጥልኝ እንደምን አላችሁ የቢሚኒ ሙቪስ ዩቲዩብ ቻናል ተከታዮች። ዛሬ ደግሞ በሌላ ፊልም መጥቻለሁ። ፊልሙን ሳብስክራይብ በማድረግ እንዲጀምሩት እየጠየኩ ወደ ፊልሙ። ታሪካችን የሚጀምረው በጃፓን እምብርት በቶኪዮ ደማቅ የሌሊት መብራቶች መካከል ነው። ሌዲ ባግ ወይም ብራድ ፒት የተባለ ፕሮፌሽናል ገዳይ ከረጅም ጊዜ እረፍት በኋላ ወደ ስራው ተመልሷል። ነገር ግን እሱ እንደ ማንኛውም ገዳይ አይደለም። በስነ ልቦና ምክር የታገዘ ሰላምንና መረጋጋትን የሚፈልግ ሰው ነው። ራሱን ሁልጊዜ እድለ ቢስ አድርጎ ይቆጥረዋል። ምክንያቱም በቀላል ስራዎች ላይ እንኳን ሳይታሰብ ሰዎች ይሞታሉ። የዛሬው ስራው ግን እጅግ ቀላል ነው። ወደ ቶኪዮ ፈጣን ባቡር በመግባት አንዲት ገንዘብ የተሞላች ቦርሳ ሰርቆ መውጣት ነው። ምንም መሳሪያ አያስፈልገውም፣ ሰላማዊ ስርቆት ብቻ። የእሱ አገናኝ ሜሪ ሳንድሮ ብሎክ በስልክ መመሪያ ትሰጠዋለች። ሌዲ ባግ በራስ በመተማመን በባቡሩ ውስጥ ይገባል። ነገር ግን ያ ባቡር የሞት መጥመድ እንደሆነ አላወቅም ነበር። በሌላ በኩል በባቡሩ ውስጥ አሮን ቴይለር ጆንሰን እና ሌመን ወይም ብራያን ታይለር ሄነሪ የተባሉ ሁለት ታዋቂ ገዳዮች አሉ። ምንም እንኳን ወንድማማቾች ቢባሉም አንዱ ነጭ አንዱን ደግሞ ጥቁር ናቸው። ነገር ግን ጥልቅ ቁርኝት አላቸው። ታንጀሪ ቁጡና በራስ የሚተማመን ሰው ሲሆን፣ ሎሚ ደግሞ ቶማስ ዘ ታንክ ኢንጂን በሚባለው የልጆች ካርቱን ላይ የተመሰረተ የሰዎች ባህሪ ትንተና አለው። ሰዎች ጠቃሚ ወይም ብልሹ ብሎ ይከፍላቸዋል። እነሱ የተላኩት በጃፓን ትልቁ የወንጀል ቡድን መሪ የሆነው ዘ ዋይት ዴዝ ነው። ስራቸው የዋይት ዴዝ ልጅ ከተጠለፈበት ማዳንና የተቀማውን የገንዘብ ቦርሳ ይዞ መመለስ ነው። ልጁን አድነውታል። ቦርሳውንም እጃቸው ላይ ነው። አሁን ባቡሩ ኪዮቶ እስኪደርስ መጠበቅ ብቻ ነው። በሌላ በኩል ደግሞ ሌዲ ባግ በባቡሩ ውስጥ እየተዘዋወረ ሳለ በተአምር ቦርሳውን ያገኘዋል። ማንጎና ሎሚ ልጁን እያዩ ሳለ ቦርሳውን ጥለውት ነበር። ሌዲ ባግ ቦርሳውን ይዞ በሚቀጥለው ጣቢያ ለመውረድ ይዘጋጃል። ነገር ግን ልክ በሩ ሲከፈት ዘ ወልፍ ባዲ ባኒ የተባለ የሜክሲኮ ወንጀለኛ የቡድኑ መሪ በሩ ላይ ይቆማል። ወልፍ ሌዲ ባግን ሲያየው በቁጣ ይነሳል። ምክንያቱ ደግሞ በወልፍ ሰርግ ቀን ሚስቱና መላ ቤተሰቡን በመርዝ ተገድለዋል። ወልፍ ደግሞ ሌዲ ባግን ያን ቀን አይቶት ነበር። ሌዲ ባግ ግን በሰርጉ ላይ አስተናጋጅ ሆኖ በስህተት ነበር የተገኘው። ወልፍ በቀል ይፈልጋል። በቢላዋ ሌዲ ባግን ያጠቀዋል። ሌዲ ባግ መከላከል ሲሞክር በስህተት ወልፍ በራሱ ቢላዋ ወቅቶ ይገድለዋል። እድለ ቢስ ነኝ ያለው ለዚህ ነው። አሁን ሬሳና ቦርሳ ይዞ ባቡር ውስጥ ተቆልፎበታል። በዚህ መሃል ዩቺ ኩሙራ የተባለ ጃፓናዊ ገዳኝ በባቡር ውስጥ ይገባል። እርሱ የመጣው ልጁን ከፎቅ ላይ ገፍትሮ ለሞት ያበቃውን ሰው ለመበቀል ነው። ልጁን የገፈተረችው ግን ዘ ፕሪንሰስ ጆይ ኪንግ የተባለች ወጣት ልጅ ናት። እሷ የዋህ ትምሰል እንጂ ከሁሉም በላይ ተንኮለኛ ናት። ኪሙራ በሽጉጥ አስፈራርታ የእሷን ታዛዥ ታደርገዋለች። የፕሪስ ዓላማ ግን የኪሙራ ልጅ አይደለም። እሷ ዘ ዋይት ዴዝ ልጅ ናት። ነገር ግን አባቷ ዝቅ አድርጎ ስለሚያያት ትጠራዋለች። እቅዷ ደግሞ ዋይት ዴዝ ኪዮቶ ጣቢያ ላይ ልጁን ለመበቀል ሲመጣ ኪሙራ በመጠቀም በቦምብ የተጠመደ ቦርሳ በመስጠት አባቷን ለመግደል ነው። ኪሙራ ልጁን ለማዳን ሲል የእሷን ትዕዛዝ ለመቀበል ይገደላል። ማንጎና ሎሚ ወደ ልጁ ሲመለሱ ልጁ በመርዝ ሞቶ ያገኙታል። ቦርሳውም የለም። አሁን ዋይት ዴዝ እንደሚገላቸው ያውቃሉ። ሎሚ ቦርሳውን ፍለጋ ይሄዳል። ማንጎ ደግሞ የልጁን ሬሳ እንደ ሕያው ለማስመሰል ይሞክራል። ሎሚ ሌዲ ባግን ከቦርሳው ጋር ያገኘዋል። ፍልሚያው ይጀምራሉ። ሌዲ ባግ ሎሚውን በውሃ ውስጥ በሚቀላቀል ማስታገሻ አማካኝነት ያሸልበዋል። ሎሚን ወንበር ላይ አስቀምጦት ቦርሳው ይዞ ይሄዳል። ማንጎ ሎሚን ሲያገኘው የሞተ ይመስለዋል እና በቁጣ ሌዲ ባግን ፍለጋ ይሄዳል። ታሪኩ ሲወሳሰብ ሌላ ገዳይ ይገለጣል። ዘሆርነን ዛዚ ቢት እሷ ናት የወልፍን ሰርግ በመርዝ ያጠፋችው እና አሁን ደግሞ የዋይት ዴዝን ልጅ የገደለችው። መርዟ ቦምብ ስናግ ቬነም ይባላል። ሰውን በጥቂት ሰከንዶች ውስጥ ደሙን በማርጋት ይገድለዋል። ሆርኔን ሌዲ ባግን በቦርሳ ምክንያት ልታጠቃው ትሞክራለች። በመርዟ ትወጋዋለች። ነገር ግን ሌዲ ባግ ታግሎ መርዙን ቀምቶ እርሷን መልሶ ይወጋታል። እርስ መከላከያውን በጊዜ ያገኛል። እሷ ግን በራሷ መርዝ ትሞታለች። ሌዲ ባግ አሁንም እድለ ቢስ ነኝ ይላል። ሁሉም በእርሱ እጅ ይሞታሉ። ማንጎ ሌዲ ባግን ያገኘዋል። የሎሚና የልጁ በቀል ይፈልጋል። በመካከላቸውም አደገኛ ፍልሚያ ይደረጋል። ሌዲ ባግ ማንጎን በድንገት ከባቡሩ ውጭ ይገፋዋል። ባቡሩ ኪዮቶ ጣቢያ እየተቃረበ ነው። የኪሙራ አባት ዘ ኤልደር ሂዩኪን ሳናዳ በባቡር ውስጥ ይገባል።
እርሱ ጥንታዊ ሳሙራይ ነው እና የዋይት ዴዝ የድሮ ጠላት ነው። አያቱ የፕሪንስ ሴራ የልጁን ኪሙራን ሁኔታ ይረዳል። ሌዲ ባግን እድል ማለት ምን ማለት እንደሆነ ያስተምረዋል። መጥፎ እድልህ ሌሎችን እያዳነ ነው ይለዋል። የዋይት ዴዝ ከሰራዊት ጋር ጠባዩ ላይ ይጠብቃል። እዚህ ጋር ነው ትልቁ እውነት የሚገለጠው። ዋይት ዴዝ እነዚህን ገዳዮች ሌዲ ባግ፣ ማንጎ፣ ሎሚ፣ ውልፍ እና ሆርቴዝ ሁላቸውም በዚህ በባቡር ላይ እንዲሰባሰቡ ያደረገው እርሱ ራሱ ነው። ምክንያቱም ሁሉም ሰዎች ሚስቱ ለሞተችበት አደጋ በተዘዋዋሪ ተጠያቂ ስለሆኑ እርስ በራሳቸው እንዲገዳደሉና እርሱን ሳይደክም በቀላሉ እንዲወጣ ፈልጎ ነው። ለምሳሌ ሌዲ ባግን ያን ቀን ሚስቱ ሊያክም የነበረውን ዶክተር በስህተት ገድሎታል። ዋይት ዴዝ ደግሞ ባቡሩ ውስጥ ይገባል። ተራው የፕሪንስ እቅድ ነው። ኪሞራ ቦምብ የተጠመደውን ቦርሳ ለዋይት ዴዝ ይሰጣል። ዋይት ዴዝ ግን ቦርሳውን አይከፍተውም። ይልቁንም ሌዲ ባግን ሊገድለው ይሞክራል። በዚህ ጊዜ አያቱ ከዋይት ዴዝ ጋር በካቴና ሳሙራ ሰይፍ ይዋጋሉ። ሌዲ ባግና ኪሞራ ይረዱታል። ሎሚ በተአምር ተርፎ ባቡሩ በከፍተኛ ፍጥነት እያሽከረከረ ጣቢያውን ጥሶ ይሄዳል። ባቡሩ ከቁጥጥር ውጭ ሆኖ ተከስክሶ ይቆማል። ከፍርስራሹ ውስጥ ሌዲ ባግ፣ አያቱና ኪሞራ በህይወት ይወጣሉ። ዋይት ዴዝም ይተርፋል። ዋይት ዴዝ ሌዲ ባግን እንዲገድለው ሽጉጥን ያነሳል። ሌዲ ባግ ግን የፕሪንስ ሽጉጥ መሆኑን ያውቃል። ሽጉጡ የተጠመደ ነው። ዋይት ዴዝ ቀስቅሴውን ሲስብ ሽጉጡ በራሱ ላይ ይፈነዳል። ዋይት ዴዝ ይሞታል። ፕሪንስ ከፍርስራሹ ወጥታ ራሷን አዲስ የዋይት ዴዝ አድርጋ ታውጃለች። እኔ እድለኛ ነኝ ትላለች። ነገር ግን በድንገት የሎሚ መኪና እየበረረ መጥቶ ይገጫታል። ሎሚ ከወንዙ ውስጥ ወጥቶ መኪናውን እየነዳ የመጣው እርሱ ነበር። ፕሪንስ ትሞታለች። በመጨረሻ ማሪያ ሌዲ ባግን ልትወስደው ትመጣለች። ሌዲ ባግ እድለ ቢስ ነኝ ቢልም ያጋጠሙት መጥፎ ነገሮች በሙሉ ግን በሆነ ተአምር ህይወቱን አድለውለታል። እናም ፊልሙን በዚህ ያበቃል። ከተመቻችሁ ሰብስክራይብ በማድረግ እንዳትረሱ። ሰላም።